የነገዋን ኢትዮጵያ እያጸኑ ያሉ ተቋማት ስኬት ተቋም ህዝብ ነው። ህዝብ ደግሞ ሀገር ነው። ሀገር ደግሞ ህዝብና ተቋማት ሲኖሯት በታላቅነቷ ገዝፋ ሉዓላዊነቷን በሁሉም መስክ አስጠብቃ ለመቀጠል አቅም ታገኛለች። ተቋማት የተቋቋሙለትን ዓላማ ሲያሳኩ በውጤታቸው ስኬቱ ይለካል። የለውጡ መንግስት ወደ ስልጣን ሲመጣ ለተቋማት በሰጠው ትኩረትም ስኬታቸውና የማስፈጸም አቅማቸው አድገዋል። እንደ ዋቢነትም የኢትዮጵያ አየር መንገድ፣ የግብርና ሚኒስቴር፣ ታላቁ የህዳሴ ግድባችን፣ ኢትዮ ቴሌኮምና የኢትዮጵያ ፖስታ አገልግሎትን ማንሳት ይቻላል። የኢትዮጵያ አየር መንገድ በሀገሪቱ በአፍሪካ እንዲሁም በዓለም ደረጃ ግዙፍና ትልቅ ስም ያለው ተቋም መሆኑ ይታወቃል። የለውጡ መንግስት ወደ ስልጣን እንደመጣም ሀገርንና ዓለምን በገጠመው ኮሮና ቫይረስ ተቋሙንም ፈትኖት የነበረ ቢሆንም እንኳ ያለውን ስምና ዝና አስጠብቆ እንዲቆይ በማድረግ በዛ ፈታኝ ጊዜ ውስጥም ችግሮችን በብላት እንዲያልፍም የመንግስት ሚና ቀላል አልነበረም። የግብርና ሚኒስቴር በለውጡ መንግስት ትኩረት ተሰጥቶ ሲሰራባቸው ከነበሩ ተቋማት አንዱ ሲሆን ሀገሪቱ በምግብ ዋስትና ራሷን ለመቻል በምታደርገው ጥረት ተቋሙ ወሳኝነት ያለው ሪፎርም አስተናግደዋል። በግብርና ላይ በተሰራ ሰፊ የልማት ንቅናቄ ከውጭ ሲገባ የነበረውን ስንዴ ሙሉ በሙሉ ማስቀረት ተችሏል። ይህ የኢትዮጵያ ሌላኛው ትልቅ ድል ነው። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም መድረክ ከምግብና ግብርና ድርጅት ፋኦ የአግሪኮላን ሽልማት በግብርናው ባበረከቱት የሪፎርም አስተዋጽኦና በውጤቱ መሸለማቸው ይታወሳል። በተመሳሳይ ከፕሮጀክቶቹ መካከል የታላቁ የህዳሴ ግድብ ግንባታ የውጭ ጫና ያለበት ፕሮጀክት ቢሆንም ከለውጡ በፊት በውስጥ ፈተናዎች ተዳክሞ ቆይተዋል። በዚህ በውስጥ ፈተናዎች ምክንያትም ግንባታው ቆሞ እንደነበረም ይታወቃል። የለውጡ መንግስት ወደ ስልጣን ከመጣ በኋላም ይህ በሀገር ደረጃ ተስፋ የተጣለበት ፕሮጀክት ስለሆነም በመንግስት እገዛ ቆሞ ከነበረበት በመጀመር አሁን ያለበት ደረጃ ላይ እንዲደርስም ተደርጓል። በሌላም ከሰሞኑ ፊልድ ማርሻል ብርሃኑ ጁላ ከኢቲቪ ጋር ባደረጉት ቃለ ምልልስም ለምን ፋኖ አሸባሪ አልተባለም እያለ በልዩ ቅስቀሳ ላይ ያለውና አጋዥ እየፈለገ የነበረው የሸኔ አሸባሪ ቡድን አሁን በተገኘውና በተከታታይ ቀናት በሚገለጸው ወንጀሎችና የሽብር ተግባራት የአልሸባብ ቅርንጫፍ መሆኑን ዓለም አቀፍ የስጋትና ደህንነት ተቋማት እየተናገሩ ይገኛሉ። ዓለም አቀፍ አሸባሪ የሸኔ ኃይል በተለይ ፊልድ ማርሻል ብርሃኑ ጁላ ላይ እየሰነዘረ በሚገኘው ዘለፋና ጥላቻም ይህ ከአልሸባብ ጋር እያደረገ ያለውን ቀጥተኛ ግንኙነት በይፋ ሊጋለጥበት ስለተቃረበ እንደሆነም ታውቋል። አሸባሪ ነው። የትኛውንም አይነት ግንኙነት ቢፈጽምም በተለይ ዓለም አቀፍ አሸባሪ ከሆነው አካል አልሸባብ ጋር ከፍተኛ ምላሽም ይኖረዋል።